በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ ዶላ ኑስ ላይ በተከሰተው የመሬት ናዳ አደጋ እስካሁን ድረስ ባለው 120 ሰዎች ላይ የሞት አደጋ መድረሱን ነው ከስፍራው ያገኘነው መረጃ የሚጠቁመው። አሁን እስካሁን ድረስ ባለው ሁኔታ ደግሞ የ66 ሰዎች አስክሬን ተገኝቷል። የሌሎችን አስክሬኖች የመፈለግ ስራ የአካባቢው ማህበረሰብ ከሚመለከታቸው አካላት ጋር ሆኖ እያደረገ ይገኛል። እዚህ አሁን በሚገኝበት በሐሙሴ እንግዲህ እየተባለ ነው የሚጠራው። እዚህ ማህበረሰቡ ለቅሶ ተቀምጧል። እንግዲህ የቀበሩም ያልቀበሩም እዚህ ሆነው እያለቀሱ ነው የሚገኙት። አቅም ያላቸው ደግሞ ላይ አስክሬን እያፈላለጉ ነው የሚገኙት። እዚህ አካባቢ ለሚኖረው ማህበረሰብ በርካታ ድጋፍ ያስፈልጋል። ስለዚህ መላው ኢትዮጵያውያን እጃችሁን እንድትዘረጉ፣ እዚህ መምጣት ባትችሉም በያላችሁበት ሆናችሁ አጋርነታችሁን እንድትገልጹ ልናሳስባችሁ እንወዳለን።